ለምንድነው ግን እግዚአብሔር ሰይጣንን እስካሁን ያላጠፋው? እግዚአብሔር በእውነትም ጻድቅና ክፉን የሚጠላ አምላክ ከሆነ ታዲያ ሰይጣን ለምን እስካሁን በሕይወት አለ? ለምንስ ዋነኛ ጠላቱ በሕይወት እንዲኖር በዚህ ዓለም ላይ ስቃይን እንዲያደርስ ፈቀደለት? ጌታ ሁሉን ቻይ በመሆኑ በአንድ ቃል ብቻ ሊያጠፋው ይችል ነበር። ነገር ግን አላደረገውም፣ እንዲኖር ፈቀደለት። ግን ለምን? ለዚህ ጥያቄ ምላሽ እንሰጣለን። መልሱ ቀላል ባይሆንም በመጽሐፍ ቅዱስ ውስጥ በግልጽ ግን ተቀምጧል። ዛሬ እግዚአብሔር ሰይጣንን ወይም የወደቁትን መላእክት ለምን እንዳላጠፋቸው ትማራላችሁ። ስለ እግዚአብሔር ዘላለማዊ ዕቅድም ጥልቅ ግንዛቤን ታገኛላችሁ። በጌታ የሚያምኑ ከሆነ ከታች አምናለሁ ብለው በመጻፍ እንዲሁ ለተጨማሪ ጠንካራ መገለጦች ቻናላችንን ሰብስክራይብ ማድረጉን እንዳይረሱ። ይህ ኢፒክ ባይብል አማርኛዎች ነን። መንፈሳዊ መገለጦችን ከታሪኮችና ከመጽሐፍ ቅዱሳዊ እውነቶች ጋር ጠቅሰን ወደ እናንተ የምናቀርብ። ሰይጣን የእግዚአብሔር ጠላት ከመሆኑ በፊት መልአክ ነበረ። ነገር ግን ተራ መልአክ አልነበረም። ወደ ታሪኩ በቀጥታ እንመልከት። እግዚአብሔር ልዩ ነገርን ማድረግ ፈለገ። ከማይጠገበው ጥበቡና ፍቅሩ የተነሳ ሉሲፈርን ወይም የንጋት ኮከብን ፈጠረው። ትርጉሙ ብርሃን ተሸካሚ ማለት ሲሆን እርሱ ለእግዚአብሔር መገኘት ቅርብ የሆነ ከሰማይ የፍጡራን መካከል ሁሉ ኪሩብ የተባለ ነበረ። ሉሲፈር ውብ ብቻ አልነበረም፣ ሌሎች መላእክት ሁሉ የሚከተሉት መሪም ጭምር እንጂ። በከበሩ ድንጋዮች ያጌጠ በጥበብ የተሞላና የክብር ብርሃን የሚፈነጥቅ ማንነት ያለው እግዚአብሔር ክፉን ሳይሆን ፍጽምናን ነበር የፈጠረው። ነገር ግን በውስጡ አንድ ነገር ተከሰተ። ያ የሚያንጸባርቅ የእግዚአብሔር መለኮታዊ ክብር እንዴት ምን ተፈጠረበት? በልቡ ውስጥ አንድ ሐሳብ ስር መስደድ ጀመረ፣ ትዕቢት የሚባል። ሉሲፈር በራሱ ድምቀት ታውሮ ትዕቢት እንዲቆጣጠረው ፈቀደ። ትልቁ ስጦታው የነበረው ውበቱ የጥፋቱ ምክንያት ሆነበት። ሁሉም የሚያደንቁት ውበት ለውድቀቱ መነሻ ሆነ። የክብር ጥማቱን ቀስ በቀስ በላው። የፍላጎት ሁሉንም ነገር ለወጠው። ብርሃን በነበረበት ቦታ ጨለማ ቀስ በቀስ መስፋፋት ጀመረ። ሉሲፈር እግዚአብሔርን ማምለክና ማገልገል አልበቃውም። በውስጡ ያልተገራ ምኞት ይወለድ ጀመረ። እርሱ ራሱ እንዲመለክ ተመኘ። ራሱን ወደ እግዚአብሔር ቦታ አልፎ ተርፎም ከዚያም በላይ ከፍ ለማድረግ ፈለገ። እንዲህም አለ፣ ወደ ሰማይ እወጣለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በልዑልም እመሰላለሁ አለ። ሉሲፈር ማገልገልን አቆመ። አምልኮን መቀበል ተመኘ። የእግዚአብሔርን ክብር ማንጸባረቅ ሰለቸው። የራሱን ክብር ፈለገ። በዚያች ቅጽበት ሚዛኑን ተሰበረ። ሉሲፈር አገልጋይ መሆኑ አብቅቶ አመፀኛ ሆነ። ይህንንም ብቻውን አላደረገም። ከመላእክቱ መካከል ሲሶ ወይም 1/3 ከጎኑ እንዲቆሙ አሳመናቸው፣ አሳደማቸው። ለአምልኮ የተፈጠሩ ፍጥረታት አሁን በፈጣሪያቸው ላይ አመፁ። አመፁም ተጀመረ። ይህ ዝም ብሎ ምሳሌያዊ ጦርነት አልነበረም። እውነተኛ መንፈሳዊና የመጨረሻ ውሳኔ ያረፈበት ነበረ። ታዲያ ግን ብዙዎች ያለ ጥያቄ የሚቀበሉት አንድ የተሳሳተ ግንዛቤ አለ። እርሱም በበጎና በክፉ መካከል ዘላለማዊ ትግል እንዳለ፣ እግዚአብሔርና ሰይጣን በእኩል ደረጃ እንደሚፋለሙ አድርገው ያስባሉ። ብርሃን ከጨለማ ጋር፣ ሰማይ ከሲኦል ጋር። ነገር ግን መጽሐፍ ቅዱስ በግልጽ የሚናገረውን እንንገራችሁ። እግዚአብሔር ተቀናቃኝ የለውም። በምድርም ሆነ በሰማይ ፈጣሪ ሊስተካከል የሚችል ምንም ፍጥረት የለም። እግዚአብሔር አሸንፍ ይሆን የሚል ስጋትም ሆነ ሐሳብ የለበትም። እርሱ ቀድሞውኑ አሸንፏል። ከማንም ጋርም አይወዳደርም። በበጎና በክፉ መካከል ያለው ሚዛን መጽሐፍ ቅዱሳዊ አይደለም። ይህ በፍልስፍና በፊልሞችና በሰዎች ተረት የመጣ የተዛባ አመለካከት እንጂ የእግዚአብሔር መንግሥት እውነት አይደለም። ሰይጣን
የጽንፈ ዓለሙን ሚዛን የሚጠብቅ የጨለማው ወገን አይሆንም። በኃይልም በሥልጣንም ሆነ በክብር ከእግዚአብሔር ጋር በፍጹም እኩል ሊሆን አይችልም። እርሱ ፍጥረት ነው። የትኛውም ፍጥረት ደግሞ ከፈጣሪው ጋር ሊነጻጸር እንኳን አይችልም። ሉሲፈር ሲያምፅ ለእግዚአብሔር ብቁ ተቀናቃኝ አልሆነም። ይልቁንም ከብርሃን በራቅበት ቅጽበት ተሸነፈ፣ ጠላት ሆነ። በሰማይ የሆነው ጦርነት የሉሲፈር የውድቀት ጊዜ በዮሐንስ ራእይ መጽሐፍ ላይ ታትሞ ተመዝግቧል። በሰማይ ሰልፍ ሆነ ይለናል። ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ዘንዶም ከመላእክቱ ጋር ተዋጋ ይለናል። ሰይጣን ብቻውን አልመጣም። የወደቁ መላእክትን ሰራዊትን ይዞ መጣ እንጂ። ነገር ግን በመንግሥተ ሰማያት በጽናት የቆመው የመንግሥቱ ጠባቂ ነበረ። የመላእክት አለቃ ሚካኤል የተባለው የታማኝነት ተዋጊ፣ የእግዚአብሔር ሰራዊት አዛዥና የቅዱሳን ሕዝብ ጠባቂ የሆነው ዓመፁ ሲቀሰቀስ ሚካኤል ተነሳ። የሚቀጣጠል ሰይፉን ከፍ አድርጎ በመያዝ የሰማይ ሰራዊትን የእግዚአብሔርን መንግሥት እንዲከላከሉ ጠራ። ታማኝ መላእክት ከመሪያቸው ጀርባ ተሰለፉ። ለዚያ ወሳኝ ጦርነት ዝግጁ ሆኑ። ውጤቱም ቀድሞውኑ ተጽፏል። አልቻሏቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይለናል። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሎ ይናገራል። አዎ ሰይጣን ተሸነፈ። ከእርሱ ጋር የተከተሉትም መላእክት ሁሉ ተሸነፉ። ሉሲፈር በፈጣሪው ላይ ድል የመንሳት ቅንጣት ታህል ዕድል አልነበረውም። ከሳሹ ተጣለ። ከእርሱ ጋር የወገኑ መላእክት ሁሉ በሰማይ የነበራቸው ስፍራ ጠፋ። እግዚአብሔር አልተዋጋም። እግዚአብሔር ወደ ጦር ሜዳው አልገባም። ትእዛዙን የፈጸሙት በሚካኤል የሚመሩት ታማኝ መላእክቶች ነበሩ። ይህ ትልቅ ነገር ያስተምረናል። እግዚአብሔር ሰይጣንን ለማሸነፍ መንቀሳቀስ እንኳን አያስፈልገውም። ያ የመጀመሪያው ፍርዳቸው ነበረ። ግዞት ከሰማያዊው መንግሥት ተወግደው ወደ ምድር ወረዱ። ከእርሱ ጋር የወደቁ መላእክት በአንድ ወቅት በእግዚአብሔር ፊት በክብር ያበሩ የነበሩ፣ አሁን ግን በጨለማ ውስጥ የሚጓዙ፣ የሰውን ልጅ ከእርሱ ጋር ወደ ጥልቁ ለመሳብ ቆርጠው የተነሱ። ሉሲፈር አሁን ሰይጣን ወይም ጠላት ተብሎ ተጠራ። ብዙ ጊዜ ስለ ሰይጣን፣ ስለ አጋንንትና ስለ ወደቁ መላእክት ስንናገር አንድ አይነት ፍጥረት አድርገን እናስባቸዋለን። ግን በፍጹም አይደሉም። መጽሐፍ ቅዱስ በመካከላቸው ግልጽ ልዩነትን ያደርጋል። እኛም ልንለይ ይገባል። የወደቁ መላእክት በትክክል እነማን ናቸው የሚለውን ማወቅ አለብን። እነዚህ በአንድ ወቅት በእግዚአብሔር ፊት የቆሙ መላእክት ናቸው። በክብር ተፈጥረዋል። በሰማይ ይኖሩ ነበረ። በሉሲፈርም መሪነት በአመፁ ተካፈሉ። እርሱ ሲወድቅ እነርሱም አብረው ወደቁ። መንፈሳዊ ተፈጥሯቸውን፣ የማሰብ ችሎቶቻቸውን ወይም የመንቀሳቀስ ብቃታቸውን ግን አላጡም። ያጡት በእግዚአብሔር መንግሥት የነበራቸውን ስፍራ ብቻ ነው። ነገር ግን ልብ በሉ፣ እነርሱ አጋንንት አልሆኑም። ታዲያ አጋንንት እነማን ናቸው የሚል ጥያቄ ሊያስነሳ ይችላል። መጽሐፍ ቅዱስ ስለ አጀማመራቸው በግልጽ ባያስቀምጥም፣ ሆኖም ግን አንድ ነገር ግልጽ ነው። አጋንንት አካል የሌላቸው መናፍስቶች ናቸው። በሰማይም ሆነ በምድር ያልሆኑ እርኩሳን ፍጥረታት ናቸው። የራሳቸው አካል የላቸውም። ነገር ግን ሁልጊዜ የሚገቡበት አካል ይፈልጋሉ። ኢየሱስ በአጋንንት ከታሰሩ ሰዎች ላይ ያስወጣቸው ለዚህ ነው። አጋንንት ለመንቀሳቀስ የሰው ወይም የእንስሳ አካል ያስፈልጋቸዋል። በሉቃስ ወንጌል ላይ ኢየሱስ በጌርጌሴኖን ሀገር በአጋንንት የተያዘው ሰው ነፃ ሲያወጣው በውስጡ የነበሩ አጋንንት ወደ ጥልቁ እንዳትሰደን ብለው ለመኑት ይለናል። ወደ አሳማዎች መንጋ እንዲገቡ ፍቃድ ጠየቁት። ይህ የእነርሱ ሁኔታን ይገልጻል። ይዞራሉ፣ ይፈልጋሉ፣ ሰውንም ይወርሳሉ። የወደቁ መላእክት ግን አካል አይፈልጉም። እነርሱ በአንድ ወቅት የሰማያዊው ሥርዓት አካል ስለነበሩ በተለየ ደረጃ አላቸው። አሁንም ድረስ የራሳቸው ተዋረድ፣ አደረጃጀትና ተጽዕኖ አላቸው። ዝም ብለው አይንከራተቱም፣ የተደራጁ ናቸው። ጳውሎስ ይህንን በግልጽ አስቀምጦታል። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ዓለም ጨለማ ዓለም ገዢዎችና በሰማያዊ ስፍራ ካሉ
ከክፋት መናፍስት ጋር ነው ብሎ ይነግረናል። እነዚህ አለቆችና ስልጣናት የወደቁ መላእክት ናቸው። ስልታዊ በሆነ መንገድ ተቀምጠዋል። ግልጽ በሆነ ዕቅድ ይንቀሳቀሳሉ። ያቸው ሰይጣን የጨለማ ዙፋኑ ተቆጣጥሮታል። ይህንን ልዩነት ማወቅ እጅግ አስፈላጊ ነው። አጋንንት ግለሰቦችን ሲያጠቁ፣ የወደቁ መላእክት ግን አጠቃላይ ስርዓቶችን፣ መንግስታትንና መዋቅሮችን፣ ባህሎችን ይቆጣጠራሉ። ግን ብዙዎች ግራ የሚጋቡበት እዚህ ጋር ነው። እግዚአብሔር ይህን ለምን ፈቀደ? ለምን ወዲያውኑ አልጠፉም? ይልቁንስ ወደ ምድር ተጣሉ? ከዚያን ጊዜ ጀምሮ ጦርነቱ ከሰማይ ወደዚህ ምድር ተዘዋወረ ብለው ሊያስቡ ይችላሉ። ለዚህ በርካታ ምክንያቶች አሉ። በመጀመሪያ አንድ ወሳኝ ነጥብ መረዳት አለብን። መናፍስት እንደ እኛ ስጋዊ አካል አይሞቱም። ኢየሱስ ራሱ በግልጽ እንደተናገረው እግዚአብሔር መንፈስ ነው ይለናል። እግዚአብሔር መላእክትን ሲፈጥር መንፈሳዊ ፍጥረታት አድርጎ ነው። ይህ ማለት እንደኛ ስጋዊ አካል የላቸውም ማለት ነው። ስለዚህ ሰይጣን እንዲሁ በቀላሉ ሰዎች በሚገባቸው መንገድ ሊጠፋ አይችልም። ዝም ብሎ ካለ ሕልውና ሊቀርም አይችልም። ተፈጥሮ መንፈሳዊ ነው። መንፈሳዊው ዓለም ደግሞ እንደ ስጋዊው ዓለም ሕግ አይመራም። ሆኖም ሊታሰብበት የሚገባ ጥልቅ እውነት አለ። እግዚአብሔር ፍጹም ጻድቅ ነው። በእርሱ እንከን በሌለው ፍትሕ ውስጥ ማንም ሳይፈረድበት አይጠፋም። ጊዜያቸው ገና አልደረሰም። የዘላለም መንፈሳዊ ፍጥረታት ሆነው ስለተፈጠሩ ገና የእግዚአብሔርን ዘላለማዊና የመጨረሻ ፍርድ አልተጋፈጡም። እርሱ ብቻ በሚያውቀው ምክንያት የተወሰነ ቀን እስኪመጣ ድረስ ለጊዜው እንዲንቀሳቀሱ ተፈቅዶላቸዋል። አዎ ሰይጣን እንኳን ሳይቀር በመጨረሻ ፍርድን ይጋፈጣታል። ይህ የሚሆነው በእርሱ ላይ ማስረጃ ስለጠፋ ሳይሆን ፍርድ የእግዚአብሔር መለኮታዊ ሥርዓት አካል ስለሆነ ነው። ፍርድ ቅጣት ብቻ አይደለም፣ የእውነት ይፋዊ አዋጅ ነው። በእግዚአብሔር ፍጹም ፍትሕ በጽንፈ ዓለሙ ሁሉ ፊት የሚታይበት ነው። በዮሐንስ ራእይ ስለ ታላቁ የፍርድ ቀን የሚናገረው ለዚሁ ነው። ሁሉ ነገር የሚገለጥበት፣ ፍጥረት ሁሉ መልአክም ሆነ ሰይጣን ሰውንም ጨምሮ ቢሆን ለሥራው ሁሉ መልስ የሚሰጥበት ቀን ይመጣል። ማንም ሰው ዕድል አልተሰጠኝም፣ አልሰማሁም ወይም ፍትሐዊ አያያዝ አላገኘሁም ማለት አይችልም። ያ ቀን ገና አልመጣም፣ ነገር ግን ተጽፏል፣ በእርግጥም ደግሞ ይመጣል። ታዲያ እግዚአብሔር ሰይጣን እንዲኖር ለምን ፈቀደ? ምክንያቱም እግዚአብሔር እንደኛ አይሰራም። እኛ አፋጣኝ መፍትሄ እንፈልጋለን፣ ክፋት ወዲያውኑ እንዲጠፋ እንመኛለን። ነገር ግን እግዚአብሔር በድንገት የሚሰራ አምላክ አይደለም። እርሱ በዓላማ ይንቀሳቀሳል። እያንዳንዱ የሚያልፈው ቀን፣ እያንዳንዱ የምናደርገው ምርጫ፣ እያንዳንዱ የምንጋፈጠው ትግል በትልቁ ዕቅድ ውስጥ እየተገመደ ነው። እግዚአብሔር ትዕግስት ደካማነቱ ሳይሆን ይልቁንም ፍቅሩን፣ ፍትሑንና ለቃሉ ያለውን ታማኝነት የሚገልጽበት መንገዱ ነው። ሰይጣን ከሰማይ እንደተጣለ ሁሉ ፍርድንም ይጋፈጣታል። ከዕጣ ፈንታው አያመልጣትም። ነገር ግን ያ ዕጣ ፈንታ የሚመጣው ፈራጁ ራሱ በወሰነው ጊዜ መሆኑ የሚያስገርመው ነገር ይሄ ነው። እስከዚያው ድረስ ግን ፍትሕ እየመጣ መሆኑንና እግዚአብሔር የዘገየ ቢመስልም ፈጽሞ እንደማይሸነፍ አውቀን ጉዟችንን እንቀጥላለን። እዚህ ጋር አንድ ቁልፍ እውነት አለ። እግዚአብሔር በጽንፈ ዓለሙ ላይ ያለውን ቁጥጥር አላጣም። እኛም መጽናትን፣ ማስተዋልንና እርሱ ፍጹም ፍትሕ ላይ ሙሉ በሙሉ መታመንን እንድንማር እስከ መጨረሻው ፍርድ ድረስ ለመጠበቅ መርጧል። ምክንያቱም የእርሱ ድል የሚታየው በቅጽበታዊ ጥፋት ሳይሆን በፍጹም ቤዛነት ላይ ነው። ኢዮብን ያስታውሱታል? ሰይጣን መጀመሪያ ፈቃድ ሳይጠይቅ ሊነካው እንኳን አልቻለም። ሰይጣን በሰራ ጊዜም እንኳን እግዚአብሔር ለራሱ ክብር እንዲሆን ሁሉንም ነገር ለወጠው። ይህ እኩል ትግል አይደለም። ይህ ፍጹም ስልጣን ነው። እግዚአብሔር ሙሉ በሙሉ ሉዓላዊ ነው። ይህ ማለት ከእርሱ ቁጥጥር ውጪ የሆነ ምንም ነገር የለም ማለት ነው። ሰይጣን እንኳን በዚያ ሁሉ ጥላቸው እግዚአብሔር በፈቀደለት ገደብ ውስጥ የታሰረ ነው። ነገር ግን ብዙ ሰዎች የሚጠይቁት ደግሞ ሌላ ጥያቄን ያስነሳል። እግዚአብሔር ሉሲፈር በእርሱ ላይ እንዲያምፅ አስቀድሞ ካወቀ ለምንስ መጀመሪያውኑ ፈጠረው የሚል ጥያቄ። እግዚአብሔር በግዴታ ከሚደረግ ታዛዥነት ይልቅ
አብልጦ የሚመለከተው ነገር አለ። እርሱ በሁሉም ፍጥረታቱ ውስጥ ከእርሱ በጣም በራቁትም ውስጥ እንኳን ያስቀመጠው ነገር ቢኖር የመምረጥ ነፃነትን ነው። ነፃ ፈቃድ ኃጢአት ለመስራት ምክንያት አይደለም፣ የመለኮታዊ ፍቅር ምልክት እንጂ። እግዚአብሔር ማሽኖችን አልፈጠረም፣ እኛን እንደ አሻንጉሊትም አልሰራንም፣ ወይም መላእክቱን የራሳቸው ፈቃድ እንደሌላቸው ሮቦቶች አድርጎ አይደለም ፕሮግራም ያደረጋቸው። ይልቁንም እግዚአብሔር ፍጥረታቱ ሁሉ እያንዳንዳቸው የመወሰን ዕድል እንዲኖራቸው ፈለገ። አዎ ይህ ሰይጣንን የተከተሉትን መላእክትን እርሶንና እኔንም ይጨምራል። እግዚአብሔር ሊያምፁ እንደሚችሉ ለሚያውቃቸውም እንኳን ነፃነትን ሰጠ። መልሱ ጥልቅ ነው፣ ግን ቀላል ነው። ምክንያቱም ያለ ነፃነት ፍቅር ስለማይኖር ነው። ፍቅር ሊገደድ አይችልም፣ ሊጠየቅ ወይም በኃይል ሊጫንም አይችልም። ፍቅር በተፈጥሮ በነፃነት ሊመረጥ ይገባል። እግዚአብሔር እንድንወደው ቢያስገድደን ኖሮ አባት ሳይሆን አምባገነን በሆነ ነበረ። መላእክትም ቢሆን ይህንን ነገር በግልጽ ያውቁታል። ተገደው ሳይሆን በነፃ ፈቃዳቸው ነው ደስ ብለው የሚያገለግሉት። የሰው ልጅ ሲፈጠር እንዲሁ ተደረገ። እርሱ የፈለገው እውነተኛ ግንኙነት እንጂ ባዶ ታዛዥነትን አይደለም። አዎ ይህ ማለት አንድ ሰው ፈጣሪውን አልፈልግም ብሎ ርቆ ለመሄድ የመምረጥ አደጋ እንዳለ ያሳያል። ሰይጣን ያደረገው በትክክል ይህንኑ ነው። ከዚያ በኋላም ሌሎች ብዙዎች እንዲሁ አድርገዋል። ሆኖም ይህ የእግዚአብሔር ዕቅድ አይለውጠውም። አመፅ ቢኖርም እንኳን ነፃ ፈቃድ ወደ እውነተኛ ፍቅር የሚያደርስ ብቸኛው መንገድ በመሆኑ የመምረጥ ስጦታውን አልተነጠቀም። ራስዎን ይጠይቁ። መጠራጠር ባይችሉ ኖሮ እምነትን ምን ዋጋ ይሰጠው ነበር? አለመታዘዝን መምረጥ ባይችሉ ኖሮ ታዛዥነት ምን ክብር ይኖረው ነበረ? አማራጭ ባይኖሮት ኖሮ ለእግዚአብሔር ያለውት ፍቅር ምን ትርጉም ይኖረው ነበር? እግዚአብሔር በግዴታ የሚታዘዙትን ተከታዮች አይፈልግም። እርሱ በራሳቸው ምርጫ ወደውና ፈቅደው የሚከተሉትን ልጆቹን ይናፍቃል። በዚህ ምክንያት አንዳንድ ጊዜ ቢጎዳም እንኳን ነፃነት እንዲኖር ይፈቅዳል። ሰይጣን ባመፀ ጊዜም እንኳን እግዚአብሔር በጽንፈ ዓለሙ ውስጥ የሰጠው ነፃ ፈቃድ አልተነጠቀም ነበረ። እንዲህ ማድረግ የራሱን ማንነት መካድ ይሆን ነበረ። በነፃነት የሚወደውን ያለማስገደድ የሚጠራውን አምላክነቱን። ፍርድ እስካሁን ያልመጣውም በትክክል በዚህ ምክንያት ነው። እስከ መጨረሻው ቅጽበት ድረስ እግዚአብሔር ለፍጥረቱ የመወሰኛ ቦታ እየሰጠ ነው። እርሱ ይጠብቃል፣ ምክንያቱም ሁልጊዜ በፍቅር ስለሆነ። እውነተኛ ፍቅር ሊያብብ የሚችለው እርሱን የመቃወም አማራጭ ባለበት ቦታ ብቻ ነው። እስቲ ያስቡት፣ እግዚአብሔር ለፈጠራቸው ፍጥረታት ነፃ ፈቃድ ሲሰጥ፣ ነገር ግን አንዱ ለአመፅ ሲጠቀምበት እግዚአብሔር ወዲያውኑ ያጠፋዋል። ይህ ፍትሃዊ ይሆን ነበር? ከባህሪው ጋር ሲስማማ ነበር? አሁን በዚህ ርዕስ ላይ ወደ አንዱ እጅግ ጥንቃቄ ወደሚፈልግ ጥያቄ እንጠጋለን። እግዚአብሔር ራሱ የሰጠውን የመምረጥ ስልጣን መልሶ ሊነጥቅ ይችላል የሚል ነው። ነፃ ፈቃድ ዝም ብሎ የነመለኮት ምሁራን ሀተታ አይደለም። እርሱ የእግዚአብሔር ዕቅድ እምብርት ነው። እግዚአብሔር ሰይጣን እንደመረጠ ወዲያውኑ ቢያጠፋው ኖሮ በተግባር ራሱ የሰጠውን ነፃነት በራሱ የሻረ በሆነ ነበረ። ይህም ነፃ ነህ፣ ግን እኔ የምፈልገውን በትክክል ካላደረክ ወዲያውኑ ትሞታለህ እንደማለት ይቆጠራል። ይህ እውነተኛ ነፃነት አይደለም፣ በምርጫ ስም የተሸፈነ ተጽዕኖ ወይም ማኒፑሌሽን ነው እንጂ። ብዙዎች የሚሰናከሉት እዚህ ጋር ነው። ሰዎች እግዚአብሔር እንደ አንድ ተራ የሰው ዳኛ እንዲሰራ ይጠብቃሉ። አፋጣኝ ቅጣት፣ ቅጽበታዊ የሆነ ፍትህ ችግሩንም ወዲያው እንዲፈታ ያስባሉ። ነገር ግን እግዚአብሔር እንደኛ አያስብም። እርሱ ፍትህ በስሜታዊነት የሚገፋፋ እንዳይደለ፣ ቅዱስነቱ በድንጋጤ የሚሰጥ ምላሽ እንደሌለው፣ እግዚአብሔር በዝምታ ወይም በድንገት እንደማይቀጣ ማረጋገጫን ሊያሳየን ይፈልጋል። እርሱ በዓላማ ይፈርዳል። ሰይጣን ወይም ያመጹትን መላእክት ወዲያውኑ ያላጠፋቸው ለዚሁ ነው። እንዲህ ቢያደርግ ኖሮ ነፃ ፈቃድ የሚለው ቃል ትርጉም አልባ ይሆን ነበረ። እያንዳንዱ የተሳሳተ ምርጫ ወዲያውኑ ወደ ጥፋት የሚመራ ከሆነ
ነፃነቱ ምኑ ጋር ፋይዳ አለው? እግዚአብሔር እርሱን የሚያሳዝኑትን ምርጫዎች እንኳን ያከብራል። ይህ ማለት በእነዚያ ምርጫዎች ይስማማል ማለት ግን አይደለም። ነገር ግን ለፈጠራ ሥርዓቱ ታማኝ ነው ማለት ነው። ይህ ለመረዳት የሚከብዱ ታላላቅ ምስጢራት አንዱ ነው። እግዚአብሔር የሰጠውን ነፃነት ወደ ሁከት ሊመራ መቻሉ ነው። ሆኖም አሁንም ቢሆን መስጠቱን ግን ይቀጥላል። ምክንያቱም ፍቅሩ አንተን መቆጣጠር ሳይሆን አንተን መለወጥ ነው የሚፈልገው። እውነተኛ ለውጥ ደግሞ ሊመጣ የሚችለው እግዚአብሔርን በፍርሃት ሳይሆን በእውነት አምናችሁ ስትመርጡት ብቻ ነው። እግዚአብሔር ሰይጣንን ወዲያውኑ ቢያጠፋው ኖሮ የቀረው ፍጥረት ምንም አይማርም ነበረ። ፍርሃት እንጂ ታማኝነት አይኖርም ነበረ። ተገዢነት እንጂ ፍቅር አይኖርም ነበረ። አፋጣኝ ቅጣት ዝምታን እንጂ ቅድስናን አያመጣም። ግዴታን እንጂ ቤዛነትን አይፈጥርም። እግዚአብሔር መንግሥተ ሰማያትን በፍርሃት በሚታዘዙ ፍጥረታት እንድትሞላ አይፈልግም። እርሱ የሚፈልገው በጸጋው በተለወጡ ልጆች የተሞላችን መንግሥት ነው። ታዲያ ሌላ የተደበቀ ዓላማ ይኖር ይሆን? ሰይጣን ራሱ እንደ መሳሪያ ያገለገለ ይሆን? ይህ ለመቀበል የሚከብድ ሐሳብ ሊመስል ይችላል። ነገር ግን መጽሐፍ ቅዱስ ውስጥ አለ። በመንፈሳዊ ዓይን ስንመለከተው አንድ ጥልቅ እውነት ይገልጣል። ሰይጣን ምንም እንኳን ቢያመጽም አሁን በእግዚአብሔር ታላቅ ዕቅድ ውስጥ አንድን ዓላማ እየፈጸመ ነው። ይህ የሚሆነው እግዚአብሔር በሰይጣን ላይ ስለሚስማማ ሳይሆን እግዚአብሔር እጅግ ሉዓላዊ ከመሆኑ የተነሳ ጠላት ለጥፋት ያሰበውን እርሱ ለክብር መሳሪያ ስለሚያደርገው ነው። የዚህ ትልቁ ጥልቅ ምሳሌ ኢየሱስ ነው። ከአገልግሎቱ ጅማሬ ጀምሮ ሰይጣን እዚያው ነበረ። እንደ አጋዥ ሳይሆን እንደ እንቅፋት፣ እንደ ፈተናና እንደሚያነጥር እሳት ኢየሱስ እንዲፈተን በመንፈስ ቅዱስ ወደ ምድረ በዳ ተመራ ይለናል። እዚያም ለ40 ቀናት ከሰይጣን ጋር ፊት ለፊት ተጋፈጠ። በራበው ጊዜ እንጀራን አቀረበለት። ዝናን፣ ስልጣንን፣ ግዛትን፣ ይህ ዓለም የሚያመልከውን ሁሉ አቀረበለት። ነገር ግን ኢየሱስ አልተሰናከለም ብሎ በመጽሐፍ ቅዱሳት ላይ ተጻፈልን። እያንዳንዱ ፈተና ተቋቁሞ በጽናት ቆመ። በዚህም አንድን እውነት ግልጽ አደረገልን፣ እርሱ ብቻ ብቁ እንደሆነ። ምክንያቱም ፈተናን ያሸነፈ ብቻ ነው የዓለምን ኃጢአት ሊሸክም የሚችለው። እኛን ለማዳን ኢየሱስ እኛ ልንኖረው ያልቻልነውን ሕይወት መኖርና ከዚያም በፈቃዱ ፈንታ መሞት ነበረበት። የሰይጣንን ፈተና በማሸነፍ ኢየሱስ እንከን የሌለበት የእግዚአብሔር በግ መሆኑን አሳየ። ሰይጣን ኢየሱስን እንዳዳከመው መስሎት ነበረ፣ ነገር ግን እያረጋገጠው ነበረ። ራብም ሆነ ስልጣን ወይም የዓለም ክብር የእግዚአብሔርን ልጅ ሊያሸንፉት እንደማይችሉ አሳየ። በኋላም በኢየሱስ ምድራዊ ሕይወት ማብቂያ አካባቢ ሰይጣን እንደገና ታየ። በዚህ ጊዜ ጠላት የይሁዳን ልብ ኢላማ አደረገው። መሲሁን በጥቂት ሳንቲሞች የለወጠው ያ ደቀ መዝሙር ሰይጣንም ከ12ቱ አንዱ በነበረ በአስቆሮቱ ይሁዳ ገባ ይለናል። የክህደቱን ዘር የዘራው ሰይጣን ነበረ። ነገር ግን እዚህ ጋር ነው አስደናቂው ነገር የሚመጣው። ማንም አሳልፎ ባይሰጠው ኖሮ ኢየሱስ ለዓለም ኃጢአት እንዴት ይሞት ነበረ? ያለ ክህደት መስቀል እንዴት ይኖራል? ያለ መስቀልስ ቤዛነት እንዴት ይገኛል? እንደገና እግዚአብሔር የጠላትን ጥቁር ሴራ ተበቅሎ በዘላለማዊ ዕቅድ ውስጥ በሚያምር ሁኔታ ሲሸምነው እንመለከታለን። ክፋት ጥሩ ስለሆነ ሳይሆን እግዚአብሔር ጠላቱን እንኳን ለዓላማው መጠቀም ስለሚችልበት ነው እንጂ። እግዚአብሔር ሰይጣን እንዲኖር የፈቀደው ዲያብሎስ በክፋቱ እንኳን ሳያውቀው የእግዚአብሔርን ዕቅድ እንዲያገለግል ስለሆነ ነው። ይህ ሲባል ግን ሰይጣን የታመነ አገልጋይ ሆኗል ማለት አይደለም። ይልቁንም እርሱ እንዳይሆን አጥብቆ የሚፈልገውን ነገር ሳያውቀው እንዲፈጽም የማድረግ የተሸናፊነት ማንነቱን እያረጋገጠ ነው። እዚህ ጋር ለእኛ የሚሆን ትምህርት አለ። ጠላት ወደ እናንተ የሚወረውረው ማንኛውም ነገር ፈተና፣ ክህደት ወይም ስቃይ ከእግዚአብሔር ቁጥጥር ውጪ እንዳልሆነና ማንኛውም ነገር ሊታደስ እንደሚችል እግዚአብሔር ሁሉንም ነገር ለበጎ ሊጠቀምበት እንደሚችል ምክንያቱ ደግሞ የእግዚአብሔር ዓላማ ስንጥቅ የሌለው ሙሉ በመሆኑ እንደሆነ የሚያሳየን ነው። በሕይወታችን የምናልፍባቸው
አሳማሚ ነገሮች እንኳን በወቅቱ ትርጉም የሌላቸው ቢመስሉንም የእግዚአብሔርን ዓላማ ግን ያደርጉታል። በዚያ በቆሰላችሁበት ጥልቅ ስሜት እግዚአብሔር አሁን የት ነው ባላችሁበት ጊዜ ሁሉ እርሱ እዚያው ነበረ። ያንኑ ስቃያችሁን ገና ሙሉ በሙሉ ሳያሳያችሁ ትልቅ ታሪክ እንደ አንድ ክፍል እየተጠቀመበት ነበር። እንዲሆኑባችሁ ያውቃል። በወቅቱ ኢፍትሃዊ ወይም ለመረዳት የማይቻል መስሎ የታያችሁ ነገር ቆይቶ ግን እግዚአብሔር ለበጎ እንደተጠቀመበት የተረዳችሁበት ጊዜ አለን? ከታች በአስተያየት መስጫው ላይ እስቲ እንዲህ አይነት የሚመስጥና ለሰዎች መነቃቃት የሚሆን አስተማሪ ታሪክ ካሉት አስቀምጡልን። የእርሶ ታሪክ ለሌሎች ብርሃን ሊሆን ስለሚችል፣ ምስክርነቱም ለአንድ ሰው ትልቅ ማበረታቻ ሊሆን ስለሚችል ያስታውሱ። ጠላት ሊያቆስል እንደሚችል እግዚአብሔር ግን እንደሚለውጥ መልስን አስቀምጡልን። በመላው መጽሐፍ ቅዱስ ውስጥ ከመጀመሪያ እስከ መጨረሻ የሚፈስ አንድ ቃል አለ። እግዚአብሔርን ከፍርዱ ከኃይሉ አልፎ ተርፎም ከሰማይ በላይ የሚገልጸው ቃል ፍቅር የሚለው ቃል። ኢየሱስ ይህንን እጅግ ልብ በሚነካ በጠፋው ልጅ ምሳሌ በሚያምር ሁኔታ ገልጾልናል። አንድ አባት 2 ልጆች ነበሩት። አንደኛው ድርሻውን ተቀብሎ ራቀ። ያለውን ሁሉ ግን ባባከነ ጊዜ፣ ሕይወቱንም በጨረሰ ጊዜ፣ መጨረሻው ዝቅተኛ ደረጃ ላይ ሆኖ ለመመለስ በወሰነ ጊዜ አባቱ አላገለለውም። ይልቁንም በሚያስገርም ምሕረትና ቸርነት ተቀበለው። ገና ከሩቅ ሲመጣ ሲጠባበቀው ነበረ። እጆቹንም ዘርግቶ አንገቱን አቅፎ ተቀበለው። እግዚአብሔር ልክ እንደዚህ ነው። ተመሳሳይ ፍቅር ለወደቁት መላእክትም ታይቶ ይሆን? በእርግጠኝነት ይህንን ግን አናውቅም። መጽሐፍ ቅዱስ እነርሱ ንስሐ መግባት እንደሚችሉ አይገልጽም። ነገር ግን አንድ ነገር በግልጽ እናያለን። እግዚአብሔር አላጠፋቸውም። ይህ ብዙ ነገር ይናገራል። እግዚአብሔር አፋጣኝ ፍርድ ብቻ ቢሆን ኖሮ ቅጣቱ ወዲያውኑ በወደቀ ነበረ፣ ሁላችንም ባልተረፍን ነበረ። ነገር ግን አልሆነም። የወደቁት መላእክት ተባበሩ እንጂ ሕልውናቸው አልጠፋም። ይህ ደግሞ አንድ ነገር ብቻ ያሳያል፣ እግዚአብሔርን ለመጠበቅ መርጧል። ይህ ርኅራኄው ነው። ትዕግስት ወይም ፍቅር ምናልባት የሁሉም ጥርመት ሊሆንም ይችላል። ምክንያቱም የእግዚአብሔር ፍቅር ለሚታዘዙት ብቻ የተገደበ አይደለም። ኢየሱስ የሰማዩ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን እንኳን ውደዱ ብሎናል። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአትም ላይ ዝናብን ያዘንባል። እግዚአብሔር የበደሉትን ሁሉ ወዲያውኑ አያጠፋም። ምክንያቱ ግን ፍቅር ብቻ ስለሆነ ነው። እስካሁን ስለ እግዚአብሔር ትዕግሥት፣ ስለሚጠብቀው ፍቅሩና በስሜት ስለማይደገፈው ፍትሑ ተነጋገርን። ነገር ግን ይህ ማለት ፍርድ አይመጣም ማለት አይደለም። እግዚአብሔር ለክፋት ግድ የሌለው አምላክ አይደለም። አመፅን ዝም ብሎም አያልፍም። በአጭሩ እግዚአብሔር ለሁሉ ነገር ጊዜ ቀጥሯል። የመጨረሻው ፍርድ በዘላለማዊ ጥንቃቄ ተወስኗል። መጽሐፍ ቅዱስ ግልጽ ነው። እግዚአብሔር ኃጢአት ላደረጉ መላእክት አራራላቸውም። ይልቁንም ለፍርድ ሊጠበቁ በጨለማ ጉድጓድ አስሮ ወደ ሲኦል ጣላቸው። ተጠብቀዋል እንጂ አልተረሱም ወይም ይቅርታ አልተደረገላቸውም። እግዚአብሔር ችሎቱን ሳያዘጋጅ ፍርድን አይሰጥም። ያ ዘላለማዊ ችሎት ደግሞ አሁን እየተዘጋጀ ነው። ፈራጁ ክርስቶስ ራሱ ነው። ውሳኔው የመጨረሻ ይሆናል። በራእይ ምዕራፍ 20 ላይ ዮሐንስ ነፍስን የሚያንቀጠቀጥ ትዕይንትን ይነግረናል። ታላቁ ነጩ ዙፋን የተባለ የተከፈቱ መጽሐፍት፣ በፊቱ የቆሙ ነፍሳት ሁሉ እያንዳንዱም እንደ ሥራው ሲፈረድበት ያ ቀን ምሳሌ ሳይሆን ቃል ኪዳናዊ ማስጠንቀቂያም ጭምር ነው። ስለ ነጩ ዙፋንና ስለ መጨረሻው ፍርድ በሌላ ቪዲዮ ወደ እናንተ የምንመጣ ስንሆን ይህን ሁሉ ግን ካየን በኋላ ሰይጣን ለምን እስካሁን በሕይወት እንዳለ፣ እግዚአብሔር ለምን ወዲያውኑ እንዳላጠፋውና ሁሉም ነገር ለታላቅ ዓላማ እንዴት እንደሚሰራ ካወቅን በኋላ አንድ እውነት በልባችሁ ይኑር እንላለን። ድሉ ቀድሞውኑ ተጽፏል። እግዚአብሔር ያሸንፍ ይሆን ብለን የምንጠባበቅ ሳይሆን እግዚአብሔር ቀድሞውኑ አሸንፏል የምንል ነን። በእውነት ይሄ ቻናል ከጠቀማችሁና እንደዚህ አይነት መንፈሳዊና ታሪካዊ የሆኑ መጽሐፍ ቅዱሳዊ እውነታዎችን መስማት የምትፈልጉ ከሆነ ኢፒክ ባይብል አማሪክን አሁኑኑ ሰብስክራይብ በማድረግ የቻናሉ ቤተሰቦች ይሁኑ።
ይህንንም መልእክት ለብዙዎች በማዳረስ የወንጌሉ አጋር አገልጋዮች ይሁኑ። መልካም ጊዜ ይሁንልዎት።